በሚሊዮኖች የሚቆጠሩ ኢትዮጵያውያን ሰራተኞች የኑሮ ሁኔታ አሁንም አሳሳቢነቱ ቀጥሏል ሲል የኢትዮጵያ ሰራተኞች ማህበራዊ ኮንፌዴሬሽን ተናገረ። ኮንፌዴሬሽኑ በመጪው ሐሙስ በዓለም አቀፍ ደረጃ ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረው የሰራተኞችን ቀን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ኢሰማኮ በመግለጫው የዋጋ ግሽበት የደሞዝ ተከፋዩን የመንግስት አቅም በእጅጉ እንዳዳከመም ነውም ብለዋል። በመግለጫው የዋጋ ግሽበት የደሞዝ ተከፋዩን የመግዛት አቅሙ በእጅጉም አዳክመዋል ብለዋል። ዝቅተኛ የደሞዝ ወለል እስካሁን አለመወሰኑ ያስታወሰው ኮንፌዴሬሽኑ ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎታቸውን እንዳያሟሉ አድርገዋል ብለዋል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ አንዳንድ አሰሪዎች የማህበር መሪዎች ለአባሎቻቸው ስለቆሙ ወይም ለአባሎቻቸው መብት ስለተከራከሩ ብቻ ከስራ ይባረራሉ፣ ይዋክባሉ ወይም ራቅ ወዳለ ቦታ እንዲዘዋወሩ ይደረጋሉ ብለዋል። አቶ ካሳሁን ኑሮ የከበዳቸው ተቀጣሪ ሰራተኞችን በተመለከተ ከዚህ ቀደም ለጠቅላይ ሚኒስትሩ የተላኩ ጥያቄዎችን በተመለከተ በተደረገው ውይይት ጥያቄያችን ተቀባይነት አግኝቶ ለሚመለከተው ሚኒስትሮች ተላልፎ ተሰጥቷል። ሆኖም የተወሰኑ ጥያቄዎች ምላሽ ያገኙ ቢሆንም መሰረታዊና ቁልፍ የሆኑ የሰራተኞች ጥያቄዎች አልተመለሱም ብለዋል። በጌታቸው ረዳ ካሳ የሚመራው አዲሱ ፓርቲ የትግራይ ሊበራል ዲሞክራሲ ፓርቲ እንደሚባል ተሰምቷል። ግንቦት 5 ቀን 2007 ዓ.ም የፓርቲው ምስረታ ይፋ ይሆናል ያሉት ምንጮች ምርጫ ቦርድ ህወሓትን ከፓርቲነት ለመሰረዝ እስከ ግንቦት 5 ቀን ገደብ መሰጠቱ ይታወሳል። የነጌታቸው የሚባለው ህወሓት ትናንት ባወጣው መግለጫ አዲስ ፓርቲ ሊቋቋም እንደሚችልም ፍንጭ መስጠቱ ይታወሳል። በጅቡቲ የኢትዮጵያ ኤምባሲ ወደ ሀገር ለመመለስ የሚፈልጉ ዜጎች ምዝገባ እያካሄደ ነው። በጅቡቲ መንግስት በህገ ወጥ መንገድ በሀገሪቱ የሚኖሩ የውጭ ዜጎች እንዲወጡ ባወጣው መመሪያ መሰረት በጅቡቲ የኢትዮጵያ ኤምባሲ ወደ ኢትዮጵያ በራሳቸው ፍቃድ ለመመለስ የሚፈልጉ ዜጎች መመዝገብ መጀመሩን አስታውቀዋል። ይህ እርምጃ የጅቡቲ መንግስት ህጋዊ የመኖሪያ ፍቃድ የሌላቸውን የውጭ ዜጎች ከመጋቢት 25 እስከ ሚያዝያ 24 ቀን 2017 ዓ.ም ድረስ በራሳቸው ተነሳሽነት እንዲወጡ ካሳሰበ በኋላ እየመጣ ነው ተብሏል። የጅቡቲ መንግስት ይህንን የማይከተሉ ከሆነ በግዳጅ ወደ ካምፕ በመሰብሰብ እንዲወጡ እንደሚያደርግ ማስጠንቀቂያ ሰጥቷል። በጅቡቲ የሚገኘው የኢትዮጵያ ኤምባሲ ይህንን እድል በመጠቀም ወደ ሀገራቸው ለመመለስ ለሚፈልጉ ዜጎች አስፈላጊውን ድጋፍ ለመስጠት ግዴታ መሆኑን ገልጿል። ምዝገባው በአሁኑ ሰዓት እየተካሄደ ሲሆን ወደ ኢትዮጵያ ለመመለስ የሚፈልጉ ዜጎች በአስቸኳይ በኤምባሲው በመገኘት እንዲመዘገቡ ጥሪ ቀርበዋል። ከግንቦት 5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታወቀ። ህጋዊ እውቅና ለመመለስ በስምምነቱ ላይ አደገኛ መዘዝ ያስከትላል ብለዋል። በምርጫ ቦርድ በተጠቀሰው ቀን ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንት የቀሩት ህዝባዊ ወያኔ ሓርነት ትግራይ ህወሓት በድጋሚ ምንም አይነት ምዝገባ እንደማይካሄድ አስታውቀዋል። ፓርቲው ሚያዝያ 16 2017 ዓ.ም ባወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓናልና ዓለም አቀፍ ማህበረሰብ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቋል። በፌዴራል መንግስት እየተደረገ ያለው የፕሪቶሪያው ስምምነትን የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን ያስታወቀው መግለጫው ፓኔሉም የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓኔሉ ስብሰባ ተጠናቆ እንዲቆይ ሐሳብ ሰጥተውበታል ብለዋል። ነገር ግን ፓኔሉ እስካሁን ባለመሰብሰቡ በአጠቃላይ የስምምነቱ አፈጻጸም ሆነ የሚታዩ ጥሰቶችን መገምገም አለመቻሉን አመልክቷል። የአንጋፋዋ ድምፃዊ ኩኩ ሰብስቤ ደጃዝማች አርብ ይለቀቃል። የአንጋፋዋና ተወዳጇ ድምፃዊት ኩኩ ሰብስቤ 8ኛ አልበሟ የሆነው ደጃዝማች የተሰኘው የሙዚቃ ስራዋ የፊታችን አርብ ይለቀቃል። ታላላቅ ገጣሚዎችና የዜማ ደራሲዎች እንዲሁም የሙዚቃ አቀናባሪዎች የተሳተፉበት አዲስ አልበም የፊታችን አርብ ሚያዝያ 24 2017 ዓ.ም በራሷ በኩኩ ሰብስቤ የዩቲዩብ ቻናል እና በሁሉም የዲጂታል መተግበሪያዎች ለአድማጮች ይደርሳል ተብሏል።
ድምፃዊት ኩኩ ሰብስቤ ለ7 ዓመታት እንደለፋችበት በተነገረለት ደጃዝማች አልበም ላይ 13 ዘፈኖች የተካተቱ ሲሆኑ ከእነዚህ ውስጥ የ8ቱ ዘፈኖች ግጥምና ዜማ የድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ መሆኑ ታውቋል። በተጨማሪም ይልማ ገብረአብ፣ መሰለ አስማማውና ናትናኤል ግርማቸው በግጥም የተሳተፉ ሲሆን ሞገስ ተካና ምስክር አወል በግጥምና ዜማ መሳተፋቸውን ተነግሯል። የድምፃዊት ኩኩ ሰብስቤ ደጃዝማች አልበም ላይ ስመጥር የሙዚቃ ባለሙያዎች የተሳተፉበት ሲሆን የሙዚቃ አቀናባሪው አቤል ጳውሎስ 9ኙን ሙዚቃዎች በማቀናበርና 11ዱን ሙዚቃዎች ሚክስ በማድረግ ተሳትፎበታል ተብሏል።